ዶናልድ ትራምፕ ከባድ ማስጠንቀቂያ ሰጥተዋል። ኢራን ካልተስማማች ኃይል እንጠቀማለን ተብሎ ተነግሯል። አሜሪካና ኢራን ውይይት ሊጀምሩ ነው። ግን ይህ ሰላም ነው ወይስ ጦርነት? ይህ እርምጃ በምስራቅ ዓለም ፖለቲካ ላይ ምን ተጽዕኖ ያመጣል? ውይይቱ ወደ ስምምነት ያመራል ወይስ ግጭት ይጨምራል? በዚህ ቪዲዮ ውስጥ ዝርዝር ትንታኔና ትኩስ መረጃን እናቀርባለን። ቻናሉን ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ የማስጠንቀቂያ ደወልን ይጫኑ። አሜሪካና ኢራን መካከል ውይይት ሊካሄድ እንደሚችል ሲገለጽ፣ ፕሬዝዳንት ዶናልድ ትራምፕ ከባድ ማስጠንቀቂያ ሰጥተዋል። አሜሪካና ኢራን ግንኙነት ከ1979 የኢራን እስላማዊ አብዮት ጀምሮ በግጭት ውስጥ ነበር። 2015 ላይ የኒውክሌር ስምምነት ተፈራሚ ሆነ። ነገር ግን 2018 ላይ ዶናልድ ትራምፕ አሜሪካን ከስምምነቱን አውጥቶ ከባድ ማዕቀቦችን ጣለ። ከዚያ በኋላ በክልል ውስጥ የተለያዩ ውጥረቶች ተፈጥረዋል። ዛሬ የሚካሄድ ውይይት እነዚህን ግጭቶች ሊቀንስ ይችላል ተብሎ ይጠበቃል። ውይይቱ በጄኔቭ የሚካሄድ ሲሆን ዋናው ትኩረቱ የኒውክሌር ፕሮግራም፣ የዩራኒየም ማበልጸጊያ ደረጃና ኢኮኖሚ ማዕቀቦች ላይ ነው። ዩናይትድ ስቴትስ ኢራን የኒውክሌር አቅሟን እንዲገድብና ግልጽ ቁጥጥር እንዲፈቅድ ትጠይቃለች። ኢራን በበኩሏም ማዕቀቦች በፍጥነት እንዲነሱና የኢኮኖሚ ጫና እንዲቀንስ ትፈልጋለች። ዶናልድ ትራምፕ ስምምነት ካልተደረሰ የኃይል እርምጃ እንደሚወስድ አስጠንቅቀዋል። ነገር ግን መጀመሪያ ዲፕሎማሲን እንደሚመርጡ ይናገራል። የሚቀጥለውስ ምን ሊሆን ይችላል? እንግዲህ የክልሉ ሀገሮች ሚናን እንመልከት። እስራኤል ኢራን የኒውክሌር ጦር መሳሪያ እንዳትይዝ እጅግ ጠንካራ አቋም ይዟል። ኢራን የኒውክሌር አቅም መጨመር ለእስራኤል ትልቅ የደህንነት ስጋት ነው። እስራኤል በአሜሪካ ላይ ግፊት በማድረግ ከፍተኛ ገደብ እንዲጣል ትፈልጋለች። ሳውዲ አረቢያም ከኢራን ጋር የክልሉ ተጽዕኖ ውድድር አላት። ኢራን ኃይል ካገኘች በክልሉ ላይ ሚዛን ሊቀየር ይችላል። በቅርብ ዓመታት ግን ከኢራን ጋር የግንኙነት ማሻሻያ እንዲኖር ሞክረዋል። በቻይና መካከለኛነት አውሮፓ ሀገራት ዩናይትድ ኪንግደም፣ ፍራንስ፣ ጀርመኒ የ2015 ስምምነት አባላት ናቸው። እነሱ ዲፕሎማሲ እንዲቀጥል ይፈልጋሉ። ክልሉ ውስጥ ጦርነት እንዳይፈጠር ይጥራሉ። አጠቃላይ ሁኔታ ይህ ጉዳይ ብቻ በዩናይትድ ስቴትስ እና ኢራን መካከል ብቻ አይደለም። ክልሉና ዓለም አቀፍ የፖለቲካ ሚዛን በጣም የሚነካ ጉዳይ ነው። እንግዲህ ይህ ጉዳይ በኢትዮጵያና በአፍሪካ ላይ ሊኖረው የሚችለው ተጽዕኖ እንመልከት። የነዳጅ ዋጋ። ኢራን በዓለም የነዳጅ ዋጋ ገበያ ላይ ትልቅ ሚና አላት። ግጭት ከተጨመረ የነዳጅ ዋጋ ሊጨምር ይችላል። ኢትዮጵያ ነዳጅ የምትገዛ ሀገር ስለሆነች የነዳጅ ዋጋ መጨመር በዋጋ ግሽበቱ ላይ ተጽዕኖ ያሳድራል። የኢኮኖሚ ጫና። ዩናይትድ ስቴትስ ከፍተኛ ማዕቀብ ካጠናከረ የዓለም ንግድ ገበያ ሊተራነስ ይችላል። ይህ በአፍሪካ ሀገሮች ላይ የውጭ ንግድና የገንዘብ ፍሰት ሊጎዳ ይችላል። የባህር መስመር ደህንነት። ግጭት ቢኖር በመካከለኛው ምስራቅ የባህር መስመሮች እንደ ሆርሙዝ ባህር ጉድጓድ ሊያጎድል ይችላል። ይህ የንግድ መርከቦችን ይነካል። የነዳጅና ሌሎች ዕቃዎችም መድረስ ሊዘገይ ይችላል። ዲፕሎማሲና ዓለም አቀፍ ሚዛን። አፍሪካ ሀገሮች በብዙ ጊዜ በዩናይትድ ስቴትስ እና በቻይና መካከል የፖለቲካ ሚዛን ሲጠብቁ ይታያሉ። ይህ ጉዳይ ዓለም አቀፍ ግንኙነትን ካጠናከረ አፍሪካ ሀገሮች የዲፕሎማሲ ዕድሜ አቋማቸውን እንዲመዝኑ ሊያደርግ ይችላል። በአጠቃላይ ይህ ውይይት ዓለም አቀፍ ሰላም ወይም አዲስ ግጭት ሊወስን ይችላል። የእርስዎ አስተያየት ምንድን ነው? በሌላ መረጃችን ዛሬ በሆርን ኦፍ አፍሪካ ውስጥ ትልቅ ውይይት የሆነውን ጉዳይ እንመለከታለን። የኢትዮጵያና የኤርትራ ግንኙነት አሁን በምን ደረጃ ላይ ነው? ሰላም ቀጥሏል ወይስ ዝምታ ውስጥ ውጥረት አለ? ሬድሲ ጉዳይ እንደገና ተነሳ። ይህ በኢትዮጵያና የኤርትራ መካከል አዲስ ውጥረት ይፈጥራል። ዛሬ በሆርን ኦፍ አፍሪካ ክልል ውስጥ የባህር መዳረሻ ጉዳይ እንደገና ወደ ፖለቲካ አጀንዳ ተመልሷል። የአብይ አህመድ ንግግሮችና የኢሳያስ አፈወርቂ አቅጣጫ በክልል ውስጥ ትልቅ ውይይት እየፈጠረ ነው። በዚህ ቪዲዮ ውስጥ የሬድሲ ስትራቴጂ ምንድን ነው? ኤርትራ ምን ትላለች? ክልሉ ወዴት እየሄደ ነው? የባህር መዳረሻ ጉዳይ። ኢትዮጵያ ከ1993 በኋላ ባህር መዳረሻ አልነበራትም።
አሁን ግን የኢኮኖሚ እድገት፣ የንግድ ጭነት መጨመር እና የደህንነት ጉዳዮች ምክንያት ወደ ሬድሲ መዳረሻ ትኩረት ተመልሰዋል። በተለይ የአሰብና ምጽዋ ወደቦች እንደ ስትራቴጂካዊ አማራጮች ተነስተዋል። ነገር ግን ይህ ውይይት በዲፕሎማሲ ይፈታል ወይስ ውጥረት ይፈጥራል? የኤርትራ አቅጣጫ። ኤርትራ ለራሷ የባህር ደህንነትና ሀገራዊ ልዩነት ትኩረት ትሰጣለች። የፖለቲካ ተንታኞች እንደሚሉት አስመራ በዚህ ጉዳይ ላይ ጥንቃቄ ያለው አቅጣጫ እየወሰደ ነው። በ2018 የሰላም ስምምነት ተፈርሞ ቢሆን አሁን ያለው ውይይት ከፍተኛ ፖለቲካዊ ግምት አለው። ክልላዊ ተጽዕኖ። ሬድሲ የሁለት ሀገሮች ጉዳይ አይደለም። ጅቡቲ ዋና የንግድ መዳረሻ፣ ሱዳን በክልል ውስጥ የፖለቲካ ተጽዕኖ፣ ዓለም አቀፍ ኃይሎች፣ ሬድሲ የንግድ መስመር። ስለዚህ አንድ እንቅስቃሴ በሆርን ኦፍ አፍሪካ ሙሉ ላይ ተጽዕኖ ሊያመጣ ይችላል። ወደፊት ምን ይሆናል? አማራጮች አሉ። ዲፕሎማሲያዊ ስምምነት፣ የኢኮኖሚ ስምምነት። አሁን ያለው ሁኔታ ወደ ውይይቱ እንደሚያመራ ይታያል፣ ግን ፖለቲካዊ እርምጃዎች ወሳኝ ይሆናሉ። የሬድሲ ጉዳይ ኢኮኖሚ፣ የደህንነትና የፖለቲካ ጉዳይ ነው። በኢትዮጵያና ኤርትራ መካከል የሚወሰነው ውሳኔ ክልሉን በሙሉ ሊቀይር ይችላል።